ጀማል በቃ ኢንፌክሽን ከመፍጠሩ ውጭ ሌላ ምንም ነገር አታደርግላትም ጀማል አዳም ደም አፈሱ ደግሞ ሌላ ችግር እንዳይፈጠር ስለዚህ ይሄን ነገር ተው እና እንደዚህ እጃችን ላይ ሲልውል ወይ ብላ ሲተሙ ቁጭ ብለን እንይ ነው የምትለው አሰፋ ያችን ከይሲ በስንት መከራ ደጋግሜ ደውዬ ስልኬን አስታለኛለች ስለዚህ እሄድና ያንን ሽማግሌ አባቷ እንደምንም ማሳመን ወደ ቤት እንዲመለስ ልትነግረው አላደርግም ምን አቅሟ ነው እሱ እንደዚህ የምታደርገው ለምን አባቷ ነው የማታደርገው አባቷ መመለስ ያቀጣታል እንደምንም አድርገው ወደ ቤት ትመልሰው እንዴት ማድረግ መመለስ አለባት ያለበለዚያ ግን እንደ ድሮ ገነጣጥያት ነው የሚመጣ በቃ እኔ መሮኛል እሱን በኋላ ትደርሽበታለሽ አሁን ቁጭ ብለሽ እንነጋገር አይቆይ በኋላ አይደርስ ቁጭ ብለሽ እንነጋገር አልኩሽ እስካሁንም እየሳብኩ የመጣሁት ለልጁ ስል ነው እንጂ ተቃጥያለሁ ቁጭ ብለሽ እንነጋገር እኮ አብዬ ባብ ያለ ታዲያ ቁጭ ብለሽ እንነጋገር አልኩሽ እኮ ልጄ ተስፋዬ ልጄ ህይወቴ እንዴት አድረሽልኛል እኔ ደህና አይደለሁ ደህና ነኝ ብዬ ለዋሽሽ አልፈልግም ግን እድናለሁ ለአንዷ ልጄ ለአንቺ ስል ደህና ሆናለሁ አባቴን አምኖ ብለሽ በፍጹም እንዳታዝኝ በፍጹም ወይኔ ጉድ ምን ነው ይሄ ምንም አልሆንም ተረጋጊ እንዴ ፈለገ ነገር ቢፈጠር ደህና ባይሆን እንኳን እኮ ለኔ አስቦልኝ እኔ ምንም አልሆንኩም እኮ ይለኝ ነበር እኮ ያሁን በሰዓት ላንቺ እንደዚህ መሆንሽ ምን ምሳቸውን እኮ አይጠቅማቸው ኦሮ ሴትዮ ከዚህ በላይ ምንም ማድረግ አንችልም በቃ እስቲ ተራስ በማል በቃ አንቺ ለምንድን ነው የሚበቃው ወደዛ ሂጂ ልቁንስ በየተራይ ተነድፈን ከማለቃችን በፊት ጥለናት ብንሄድ ነው የሚሻለው ምን ስላልካን ተገዳ ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትማም ተያይደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ስንት ዓመት ነው ስንነጋገር የነበረው ጉዳይ አይሲስም መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ለሚስለው ሰው ልሰናበቱት ነው ነሽ ሁለመናሽ እርግማን የሆነ ዲቃላ
እኔ ተናድጄ የማይሆን ነገር ተሳስቼ እንድናገርሽ ከፈለክ ማክስ ዝም በይ ወደዛ ምንም አይነት ልይዞሽ ለኔ የምታደርጊልኝ ምንም ነገር የለም ትሰሚኛለሽ እንዲም እየተናገርኩሽ አንቺ በል ተነሳስተሽ የሆነ ነገር እንድታደርጊልኝ ሳይሆን እውነት ስለሆነ ነው ነኝ ዲቃላ ነሽ ይሄን አይደለ ሰማይልሽ እናቴ ላንቺ ምንሽም አይደለችም ምንሽም አባትሽ እናቴን ትቶ ሄዶ አንቺን ከሰን ሊወለደሽ ዲቃላ ነሽ ዲቃላ ጠላቷ ነሽ በእግዚአብሔር አዲበቃሽ ምንድነው አይበቃኝም ጠላትነትሽን ትታ እንደ እናት አዝላ አሳደገችሽ እኔም እንደ ታላቅት በጀርባዬ ሽንትሽን እየሸናሽ ወገቤን ቆርጬ አሳደግኩሽ ዛሬ እናቴና እኔ መከራ ውስጥ ቁጭ ብለን ያንቺን እርዳታ ብንፈልግ አንቺ ግን ጀርባሽን ትሰጭናለሽ አይደለ ይሄን አይደለ ለእናቴ ውለታ የሚመለሰው በእግዚአብሔር በቃሽ አይደል አይበቃኝም ዘመናችንን ሙሉ ስንንገበገብ የኖር ነው እዛ ቤት ውስጥ ባንቺ ዲቃላነት ነው በደቀለሽ ባንቺ ዲቃላ ነው እናቴና አልዋሲ ዞር ይኖር ጨርሻለሁ ዲቃላ መሆንሽን አስቢ ግን ጭንቅላት ካለሽ የዝባዝንኪ አባትሽን ፈልገሽ ያልኩሽን ነገር ማድረግ ትችያለሽ ምንም በላውት በገዛ ቤቱ ማይደመጥና ከሚስቱ ጋር የተፈጠረን ችግር በመረዳዳት መፍታት የማይችል አባወራኩ ከማዘንና ከመተከዝ ውጪ ሌላ ምንም ነገር የለም ማን ነው ደግሞ በገዛ ቤት የማያደምጥ አንቺ ነሽ ሌላ ማን ነው እንጂ ጧት እናውራ ብዬሽ ስልሽ ዘግተሽ የጠፋሹ ላለመነጋገር በሉሌ እርዳታ ካልሆነ በስተቀር እኔና አንቺ መግባባት እንደማልችል እየነገርሽኝ አይደል በፍጹም እንደዛ አይደለም ተይ ማማ ይባክሽ ተይ ቀኑ ሙሉ መቃጠሌ ሳይንስ ሌላ እሳት አጫሪብኝ አብይ የኔ መኖር የሚያስከፋ ከሆነ እኮ እኔ መሄድ እችላለሁ ሉሌ እኔ አንቺ እዚህ መኖር አይደል የሚያስከፋው ሞዳት ሚስቴ እኔን ለማሳመን የሌላ ሰው እርዳታ መፈለጓ ነው በጣም ያስከፋኝ አብይ እሱንም ቢሆን ተገዳን ያደረገችው እኔ ስለዚህ ጉዳይ በደንብ ስለማቅ አብረን ብናስረዳው የተሻለ ነው የሚሆነው ብያት ነው አው ደግሞ ስልኬን አጥፍቼ የጠፋሁት ባቢ ሳይተኛ በፊት ምንም ነገር እንዳንነጋገር ብዬ ነው አንተ ደግሞ በጣም ነበር ወጥራ ያስከኝ እና ቢዝሽስ ወጣ ብለን መነጋገር አንችልም እንዴ በፍጹም እንደዛ ማድረግ አንችልም ነበር ባቢ በጉዳዩ በጣም ስለተጨነቀ ምን ያልሽ ነው ይሄንን ሞሪ ብለሽ ለባቢ ነገርሽው እንዴ እንዴት ነው እሱ የምታስበው አብይ ስታስበው የፈለገ ነገር ቢሆን እንዴት እንደዚህ አይነት ነገር ለሱ ልነግረው ይችላል እና ታዲያ አንቺ ካልነገርሽው በስተቀር የት ሰምቶ ሊጨነቅ ይችላል የሰማው ቀን ከአባዬ ጋር ስንጨቃጨቅ ነው አባዬ ደጋግሞ ጉዳዩን አቅለለሽ አትመልከቹ ቤትሽን ትዳርሽን ሊያሳጣሽ ይችላል ይለኝ ስለነበረ ባቢ ደግሞ በቃ እኛ ተጣልተን ጎዳና ተዳዳሪ የሚሆን መስሎኝ አብይ በጣም በብዙ ስቃይ ነው ያረጋጋሁት ስለዚህ ይሄንን ያወቅን ደግሞ ወተን እንነጋገር ማለታችንን ካየ ይበልጥ ይብስበታል ብዬ ስለሰጋው ነው ጥያችሁ የጠፋሁት
ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለሥራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ እሺ ለሲያው እንዴት ነሽ ታዲያ? ደህና ነኝ እግዚአብሔር ይመስገን። አልመጣም ብለሽ ብታስቸግረኝም ምን ያልተቀየምኩሽ እንዴ? ታዲያ ማላውቀው ሰው ዝም ብሎ ሲጠራኝ ዝም ይሄዳለሁ እንዴ? ለጥብ ጉዳይ እንደምፈልግሽ ነግሬ ነው የጠራውሽ እንጂ ዝም ብዬ አይደለም። ደግሞ ትልቅ ሰው ነኝ ሲል ይሄን ያህል ማስቸገሩ ተገቢ አይመስለኝም። ካጠፋሁሽ ይቅርታ አድርጉልኝ። አሁን በጣም ስለምቸኩል ጉዳይ ነው ይነግሩኛል? ጥሩ ነግርሻለሁ። ባጭሩ ከአብይ ጋር የጀመራችሁትን የሽርክና ውል በገዛ ፈቃድሽ እንታቋርጪ። ምን? አዎ ስራውን እንታቆሚ ለመንገር ነው የመጣሁት። እንዴት አይነት ንቀት፣ እንዴት አይነት ድፍረት ነው ደግሞ? ንቀትም ድፍረትም አይደለም። በማታውቂው ስራ ውስጥ ከምትዳክሪ ለማዳን የፈጠርኩት ግብዣ ነው። እኔ እንደዚህ አይነቱ ግብዣ አይገባኝም። በጣም ጥሩ ግብዣ ነው። ውጤቱን ስታዩ ደግሞ ትደሰችበታለሽ። ቆይ እርስዎ ማን ስለሆኑና በምን ምክንያት ነው እንደ አይነት ቀጭን ትዕዛዝ የሚያስተላልፉት? አብይ እንደ አይኔ ብሌን የምሳሳላት የአይን አበባዬ ብዬ የማቆላምጣት የአንዲት ልጄ ባል ስለሆነ። ምን? አዎ ምክንያቴን እንደነግርሽ ጠየቅሽኝ አይደል? እነግርሻለሁ። ባደረኩት ጥናት መሰረት አንቺ ደግሞ የሰው ትዳር ካላፈረሽ ሰላም የማታገኝ እንዴ? እውነቴን ነው። ባለጌ ሴት መሆንሽን አረጋግጫለሁ። ተሳሳትኩ? ኧረ አልተሳሳትኩም። እኔ ነኝ ጥፋተኛ። እንዴት? ሲጠሩኝም የመጣሁት እስካሁንም ሲያወሩ በስነ ስርዓት ያዳመጥኩት ትልቅ ሰው ስለሆኑ ነው። እሱ ግን እንደ እድሜው መኖር ያልፈለጉ የእንጨት ሽበት ነው። ጉዳይ ይውሉት እንዲህ አይነቱን ትዕዛዝ ሄደው ልጆትን ቢያዙ ይሻላል። እሺ ከዚህ በኋላ ስልኬ ላይ ቢደውሉ ውርደት ነው የሚከተሉት። ጉዳይ ቁጭ በይ። ቆይ ምንድነው ነገሩ? ሄደሽም የትም ስለማድረሽ ትቀመጪ ነው የሚሻለሽ። ሴት ልጅ በዚህ አይነት መልኩ ማዋረድ ወንጀል መሆኑን አያውቁም? ስለሱ አታስቢ። ሰውን ለመወንጀል መጀመሪያ ከወንጀል የጸዳ ንጹህ ስብዕና ያስፈልጋል። አንቺ ደግሞ ከእንደዚህ አይነት ስብዕና ብዙ የምትታወቂ አይመስለኝም። እንዲህ በድፍረት ቅጩንም ነግርሽ በማንኛውም መንገድ እሺ እንደማሰኝ ስለማውቅ። ቆይ ግን ጤነኛ ኖት? ከምታስቢው በላይ ጤነኛ ነኝ። አንቺ ስትወጪ ደግሞ የነ አብይ ስራ አይቋረጥም። እኔ ገንዘቡን ተክቼላቸው ስራቸውን ይቀጥላሉ። ላንቺ ደግሞ 2 ሚሊዮን ብር ጉርሻ ሰጥሻለሁ። ይወሎት በእንዲህ አይነት ነገር የምደለል መስሎት ከሆነ በጣም ተሳስተዋል። እሺ ከዚህ በኋላ ሊያስቆሙኝም ሆነ ሊከተሉኝ እንዳይሞክሩ። እሺ 5 ሚሊዮን ብር ባረክልሽስ? እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። አንቺ ግን አብይ እንደዚህ አይባልም። ለምን አይባልም? ንገሪኝ፣ ለምን አይባልም? ለምን ዝም አይባልም? ልጅ ፊት የሚወራና የማይወራ ነገር የማያውቁ ሰዎች እኔን ሲጎዱኝ ቆይተው እንደገና ምንም ማያውቅ ምስኪን ልጅ ጭንቅላቱን እያሳመሙት እኔ በህይወት እያለው ጎዳና ስለመውደቅ እያሰበ መታመም አለ። አብዬ እኔ እኮ ወድጄ አይደለም። አንቺ ዝም በይ፣ በቃ ዝም በይ። አንቺ ምንም አፈለሽም። እግዚአብሔር ይስጥሽ። አዎ የስራዬን ይስጠኝ። አዎ እንዳልከው ያድርገኝ።
ሳሮን አንቺ እንኳን አልረጋጋም እንዴ ነፍሰ ጡር ሆኜና የሱ ልጅ በወዴ ተሸክም ያለ ኃጢያቴ እንደዚህ የሚረግመኝ ከሆነ አሁን እንደፈለገው ያርገኝ ምንም ይቅርታ መጠየቅ አያስፈልግም የልብህን ከተናገርክ በኋላና ከረገምከኝ በኋላ ይቅርታ ብትለኝ ምንም አይገባኝ እና በማይሆን አሉባልታ እኔን ማሳመማችሁ ሳይንስ ይሄን ህፃን ልጅ ስትበርዙት ቁጭ ብዬ እንዳይሽ ትፈልጊያለሽ ንገሪኝ ቁጭ ብዬ እንዳይሽ ትፈልጊያለሽ አብይ አንዴ እኔ ላውራ በማይሆን አሉባልታ አይደለም እየበጠበጥን ያለ ነው የሰማኸው ያየኸው ነገር በጠቅላላ እውነት ነው አብይ ጓደኛሽን ለመርዳትና ለማገዝ ብለሽ ማይሆን ነገር ከምትናገር አይደለም አብይ እኔ ለጓደኛዬ ቀርቶ ለእናቴም ቢሆን በውሸት ድጋፍ አላደርግም ታዲያ እኮ በተቃራኒው እኮ እያደረግሽ ነው ያለሽው ምንም ማታ ምስኪን ሴት ላይ እኮ የማይሆን ነገር እኮ እያወራችሁ እየደመደማችሁባት አትሳሳት አብይ ጽዮንን በደንብ ነው ጠንቅቄ ማውቃት ታውቂያትም እኮ ልጅቷን ምስኪንነቷንና የምታሳዝን ልጅ መሆኗን እንጂ ሌላ በህይወቷ አንድም ቀን ጽዮን የዋህም ምስኪንም ሆነ አታውቅም ሉሊ እንደዋክ ጽዮን የብዙዎችን ትዳር ያለ ርህራሄ ያፈረሰች አለሌና ባለጌ ናት እንጂ በቃሽ ከዚህ በላይ በቃሽ ትንገርህ እንጂ ለምን በቃሽ ትላታለህ የገዛ ጓደኛዋን ባል በግፍ በመንጠቅ ትዳሯን ያፈረሰች ባሏን እድሜ ልኩን ስታቃጥለው ይኖሮች ለልጁ ብሎ 1001 ጊዜ ቢታገሳትም እሷ ግን በገዛጇ ትዳሯን በማፍረስ ልጇን ለሰቀቀን ያደረገች ከይሲ ሴት ነች አብይ በቃ ስሜን አትጥሪ እውነቴን ነው ሴት ሆናችሁ እንደ ሰው እንዳልተፈጠረ የሰው ስም እንዲማቆሸሽ ማለት በጣም በጣም ነውር ነው አብይ እኛንን ታዲያ ጽዮንን ያለ ኃጢያቷ እየኮንናት ያለ ነው ያቆሸሻችሁ እቺ ሴት እኮ ለልጇ ስትል እንዳያ ስትረገጥ የኖረችን ሴት ስም ማጠልሸት አሁን ምን ማለት ነው ሰውየው ጤና የለውም አዎ ጤና የለኝም አዎ ያመኛል በሰው ክፋት ስንት ዓመት ስትሰቃይ የኖረች ምስኪን እናት ልጅ ስለሆንኩ ሴት ልጅ ስትጠቃ እንደ እብድ ያደርገኛል እሺ ይሁንልህ እንግዲህ አንድ ጊዜ ደምድመህ ስለጨረስክ ማንም ምንም ቢነግርህ ልታመን አትችልም ሳሮን አባቷን ባንተ ተክታ እድሜ ዘመኗን ስታፈቅርህ የኖረችውን ባለቤትህን ጭምር አንድ ላይ ስማችንን ስላጠለሽው አመሰግንሃለሁ አንቺ በጣም መጥፎ ሰው ነሽ አብይ ስነ ስርዓት ይኖርህ ጉዳይህን ጉዳይ አርጋ ልትረዳህ የሞከረችውን ጓደኛዬንማ ምንም ነገር እንድትናገራት አልፈልግም እናገራታለሁ በደንብ አድርጌ እናገራታለሁ አዎ እንዳልሽው ልትረዳን የምትፈልግ ሴት ብትሆን ኖሮ ለጽዮን ላይ ያመጣችውን ሸር ሲከሽፍባት እንደገና እኔና አንቺን ለዘላለም የሚያጋጭነው ነገር አትናገረኝም ነበር አንድ ነገር ልንገርህ እኔ እኮ አንተ አንድ ችግር ሲገጥምህ ከጎንህ መቆም ብቻ ሳይሆን ስምህ በማይሆን ነገር ሲነሳ እኮ ሽንጤን ገትሬ የምከራከርልህ እህትህ ነኝ ጥፋት ስትሰራ በገጽስህ ምንድነው ችግሩ እንጂ አሁን ግን ይሄን አይደለም እያደረግሻለሽ እኔ እንደዛ ነው እያደረኩ ያለሁት ካስቀየምኩ ግን በጣም ይቅርታ ለቆይ አንድ ጊዜ ግን ከመሄዴ በፊት አንድ ነገር ልጠይቅ እኛ የነገርንህን ነገር ከማመን ይልቅ ለምንድነው እሱ በሌላ ነገር የተረጎምከው ምክንያቱም ሁለታችሁም ልጅቷን ስለማታውቋት አብይ በደንብ አልሰማ ይሆናል እንጂ እኮ ቅድም ነግሬህ ነበር ጽዮን ማለት እኮ የኔም የሳሮን የጋራ ጓደኛ የሆነው የተፈሪ ባለቤት ስለነበረች ተፈሪ ያልሽ እንዴ ምን ነው በሌላ ስም ነው እንዴ ነገረች ይህን ያረኩት አለ ምክንያት አይደለም አብዝተሽ ገንዘብ እንደምትወጂ ስለማውቅና እኔም መልካም ሰው ስለሆንኩ መልካም ሰው ነኝ ያሉት አዎ ለዚህ ነው ወይዘሮ አስራት ጋር ያለው ማስረጃ መጠቀም ትቼ በገንዘብ የተደራደርኩሽ አስራት ደግሞ ማን ናት
በክፉ ስራሽ ልጅሽን ቀምታ ያባረረችሽ የባለቤትሽ እህት ረሳሻት እንዴ? አርሳትም እሷንም ያውቃታል ማለት ነው? በሚገባ አውቃታል። ስላንቺ ከሰማው በኋላ አነጋግሪያት የሚያስፈልገውን ማስረጃ ሁሉ ልትሰጠኝ ቃል ገብታለች። እኔ ግን ልጅ ስለሆንሽና ልጎዳሽ ስላልፈለግኩ እሷ ጋር ያለውን ማስረጃ መጠቀም ትቼ በገንዘብ የምደራድረሽ። አይ ካልሽ ግን እሷ ጋር ያለውን ማስረጃ ለመምዘዝ እገደዳለሁ። ይኸውልዎት እኔ በእንዲህ አይነት ነገር ፈርቼ የማፈገፍግ አይነት ሴት አይደለሁም። ካልሆንሽ ታዲያ ለምን ተነስተሽ አትሄጂ? ሂጂ። እኔም ተመለሽ ብዬ አላስገድድሽም። ካልሄድሽ ፈርተሻል ወይም ደግሞ ገንዘቡን ፈልገሽዋል ማለት ነው። ስለዚህ እኔም እንዳልጎዳ በ3 ሚሊዮን ብር እንጨርሰው። እንዴ አሁን 5 ሚሊዮን አላለም ነበር እንዴ? እሱ በጣም ገንዘብ ስለምትወጂ ማስደንገጫ ተኩስ ነው። ደግሞ ሲሁሉ ማስረጃ እጄ ላይ እያለ ይኸውልዎት ማስረጃ ምናምን የሚሉት ነገር ወይዘሮ አስራት እጅ ላይ ምንም አይነት ማስረጃ ስለሌለ እቺን ጨዋታውን እንኳን ተዋት። ኧረ እሺ ከአብይ ጋር ስራ እንድትሰሪ ገንዘቡን የሰጠሽ ማን ነው? ማለት መቼም በራሴ ገንዘብ ነው ይሄን ሁሉ ያደረኩት አትይ። ለምንድን ነው ማለት ነው? ይሄን ያህል ገንዘብ እንደሌለ ስለማውቅ ነው። ደሞስ ለፊልም መስሪያ 1 ሚሊዮን ብር ስጠኝ ብለሽ ባልሽን ስታስቸግሪው ስለምኝ ኖረሽ ይሄን ያህል ብር ከየትም ታመጫለሽ ብሎ መገመት ይከብዳል። ወይ ጣጣዬ። እውነት ነው ጽዮን፣ ብዙ ጣጣ ነው ያለብሽ። ይልቅ ውለሽ ሳታድሪ የሰው ገንዘብ መልሽና በ3 ሚሊዮን ብር ፊልምሽን ሰርተሽ መኪናሽን ቀያየረሽ ዘና ብትይ ነው የሚሻልሽ። ይሄ ያስማማናል። እሺ ግን ላስብበት፣ ጊዜ ያስፈልገኛል። እኔ ደግሞ ምንም ጊዜ የለኝም። በ2 ቀን ውስጥ ሁሉ ነገር ጨርሰሽ እንድትወጪ ነው የምፈልገው። እንዴት ነው እንደዚህ አይነት ከባድ ነገር በ2 ቀን ውስጥ ማድረገው? ይቻላል፣ ካሰብሽበት አያቅትሽ። ስለዚህ እንዳልኩሽ ታደርጊያለሽ ወይስ? ጥሩ እንግዲህ እሺስ ምን አደርጋለሁ? እኔም ሳላመነታ ግማሹን አብይን እንዳሳመንሽ ቀሪውን ደግሞ የማፍረሻ ውሉን እንደፈረምሽ ከፍልሽ። አልገባኝም። ማን ነበረ ተፈሪ? ተፈሪ ነው። ተፈሪ የኛ ጓደኛ። በስጦታ መልክ ውድ ሰዓት የሰጠች ሰውዬ ማለት ነው? አዎ፣ ግን ሰዓቱን ስላልወደድከው ወዲያው ነበር የመለስኩለት። እሱ የነገራችሁን አምናችሁና ተቀበላችሁ ነው እዛች ምስኪን ሴት ላይ እንደዚህ ወረዳችሁባት? ወይ አይደለም፣ እንደሱ አይደለም አብይ። ሁሉንም ነገር በደንብ ስለምናቅ ነው። እስቲ ምኑን ነው የምታውቁት እንዴ? ሁሉንም ነገር ነው። ለትዳራና ለቤቷ ምንም ደንታ የሌላት በተደጋጋሚ ስትማግጥ የኖረች ብዙ ነገር እኮ። እና ይሄን የነገራችሁን አምናችሁና ተቀበላችሁ ስለያዛችሁ ነው ማለት ነው? ብቻ አይደለም፣ እሷንም በአካል አግኝተናት ሁኔታዋን አይተነዋል። ቆይ ግን ከሌላ ሰው ጋር ስትማግጥ አግኝታችኋታል? አላገኘናትም። እሺ
ስለ ትዳራቸው ችግር ቁጭ ብሎ ሲወያዩ አብራችኋቸው ነበራችሁ? አልነበርንም። እና ታዲያ ምኑን አውቃቸዋለሁ የምትሉኝ? ነገር ምኑን አውቃታለሁ የምትሉኝ? እሱ የነገራችሁን ብቻ አምናችሁ ነው አይደል? ነው አይደለም? ማንም ሰው ደግሞ ስለ ባላንጣው ጥሩ ነገር ሊያወራ አይችልም። ተፈሪ ግን እንደዛ ብሎ መናገር ይችላል። እሱ በጣም መልካምና ጥሩ ሰው ስለሆነ ይሄ ለሚስቱ ማይሆንና ለልጁ አባት ማይሆን ባለጌ ነው። አብይ አዎ ባለጌ ነው። በዚህ በኩል ጥርጣሬ አይግባህ። ተፌ በጣም አስተዋይና ንጹህ ሰው ነው። እስኪ ንገሪኝ፣ የቱ ጋር ነው ንጹህና አስተዋይነቱ? ንገሪኝ። ማማዬ ሚስቴ መሆኗን ባለትዳር መሆኗን እያወቀ ስጦታ መስጠቱ ነው አስተዋይና ንጹህነቱ ነው? አብዬ እንደዛ እኮ አይደለም። ተይ እንጂ ይሄ አልሳካ ቢለው ውድ ሰዓት በመስጠት እሷን ሊያማልል መሞከሩ ይሄ ነው አስተዋይና ንጹህነቱ? ንገሩኝ፣ ይሄ ነው? ይኸውልህ አብይ፣ ተፈሪ እንደዛ ሲያደርግ የነበረው በሚስቱ በጣም ሲያዝንና ሲጎዳ የነበረበት ሰዓት ስለሆነ ነው። ሳሮን ደግሞ ለትዳሯ ስትጨነቅና ቤቷን ስትወድ ሲያያት ለካ እንደዚህ አይነትም ሴት አለች ብሎ በጣም ተደስቶ ሊቀርባት ስለፈለገ ነው እንጂ እኮ ሌላ ምንም ነገር ፈልጎ አይደለም። ተይ እንጂ። አዎ ይህን ደግሞ እኔ ራሴ በወቅቱ ነግሬ ተማምነንበታል። እኔ የሚገባኝን ያህል አውቄያለሁ። እናንተ የፈለጋችሁትን ማመን ትችላላችሁ። ስለዚህ የነገርንህን ነገር በሙሉ አምነህ እርምጃ ለመውሰድ ተስማምታል ማለት ነው? አልወሰንኩ። በዚህ አይነት ሁኔታ ምንም አይነት እርምጃ አልወስድም። ምን ማለት ነው እርምጃ አልወስድም ማለት? ንግግሬ የሚገባሽ መሰለኝ። እንግዲህ ይሄ ሁሉ ሰው የሚመጣውን አደጋ በመፍራት ተው ብሎ እየመከረ እምቢ ብለህ በንቀት መግፋት ትፈልጋለህ? ያልተውህም አባዬ እኮ ነገሩን ለኛ ትቶልን ሄደው እኛ ተነጋግረን እንጨርሳለን ያልከውን ቃልህን አምኖ ነው። እና እናንተ ሰክታችኋልና አባትሽ ፈርቷልና ምንም በማላቀው በተራ ወሬ ምንችን ምስኪን ልጅ እንዳባረራት ነው የምትፈልጊው? አብይ ጽዮን ምስኪን ልጅ አይደለችም። በጣም አለሊና ባለጌ ልጅ ናት። ጽዮን ባለጌ ልጅ አይደለች። ባለጌ አለመሆኗን በወሬ ሳይሆን በተግባር ዱባይ ውስጥ አይቻታለሁ። እሺ ማለት ባለጌዋ እሷ አይደለችም። ባለጌው እናንተ ያለ ልክ ጥብቅና ቆማችሁ የምትከራከሩለት ይሄ ተፈሪ የምትሉት ሰውዬ የህይወት ሽኝትለት አንዲት አለሌ ሴት ይዞ መጥቶ ሚስቴ ናት ብሎ ቅንጣት ሳያፍር ያስተዋወቀኝ ጓደኛችሁ ነው ባለጌው። እሺ ቆይ አብይ፣ እንደምታስበው አይደለም። እኔ በደንብ ስለማቅ ላስረዳ። በቃ ምንም ልታስረጂ ነው። ምንም መረዳት አልፈልግም። እንድትነግሩኝም እንድታስረዱኝም አልፈልግም። ከዚህ በኋላ ግን እኔ አንድ ነገር ልነግራችሁ ፈልጋለሁ። ከዚህ በኋላ አባትሽንም ጨምሮ ማንም ሰው አይ ብሎ ምንም ነገር አደርጋለሁ ካለ ከዚህ በኋላ ደብልቅልቅ ያለ ጸብ ይፈጠራል። ደህና ነው። በፈጠረሽ እስቲ ምን እንዳለችሽ ንገረኝ። እንዴ ምንድነው እንደዚህ የምትሆኚው? አረ ይዊ በፈጠረሽ አታስጨንቂኝ እንዴ። ቆይ ምን ብላሽ ነው ያለ እንደዚህ የምትጨናነቂ? ምንም አይደለም። አንቺ ደግሞ በጣም እያበዛሽው ነው እንዴ።
ቆይ ምን እንዳላችሽ ለምን አትነግሪኝም? ለምን ነው እንደዚህ የምታስጨንቂኝ? ምንም አይደለም። አይሆንማ። ምንም አይደለም። ምን ነው ይሄ? ምን ነው ሊሆን የማይችለው? ቆይ ግን እውነት የሚናገር አንድ ሰው የለም? አንድ ሰው ለኔ እውነቱን የሚናገር ሰው ልጣ? ተራ ምንም አላውቅም ምናምን የምትለው ወሬ ዛሬ አያስፈልግም። ምንድን ነው የምታወሪው? ለነገሩ ለእንደኔ አይነት ዲቃላ ምንድን ነው ያልሽው? ምንም አላልኩም። ምንድን ነው ያልሽው? አሁን ምንም አላልኩም። ምንድን ነው የተናገርሽው? እሺ ንገሪኝ። ምንም አላልኩም። ብታመም ቢጨንቀኝ ምንም ችግር የለውም። ዲቃላ ስለሆንኩ ያቺ ደደብ ናት አይደል እንደዚህ ያለችሽ? ምንም አላለችኝ። እውነቱን ነው የነገረችኝ። እውነት አይደለም የኔ ቆንጆ ልጅ፣ ይሄ እውነት አይደለም። እንዴት ነው እውነት ሊሆን የሚችለው? አንቺ ምን ሆነሽ ነው እንዴ? ምን ያስቆጣል ታዲያ? እንዴ እና ታዲያ የማይሆን ነገር ስትናገር እየሰማሁሽ ዝም ማለት ነበረብኝ? የማይሆን ነገርማ ስላወራሁ አይደለም እንደዛ ያልኩት። እውነት አይደለም የኔ ቆንጆ። በዛ ላይ ቆይ አንቺ አዲና ታውቂያትም እንዴ? ከዚህ በላይ ስንት የማይሆን ነገር ትናገር የለ እንዴ? እንዴ ውሸት ከሆነ ለምንድን ነው የምትጮኸው? የማይሆን ነገር ስለተናገርሽ ነው ይብዬ። ይብዬ የኔ ቆንጆ እመኚኝ፣ እኔ እንደማልዋሽሽ ታውቂያለሽ አይደል? ይብዬ ካዲ ንግግር ያንተጫ። ስለዚህ ዲቃላኒ ይብዬ፣ ኧረ በፈጠረሽ እሺ በይኝ እንዴ። ኧረ በእግዚአብሔር የማይሆን ስህተት አትሳሳች። በጣም ሳስትሻል እንጂ እንዴ። ለዚህ ነው በቃ በራሴ ቤት በገዛ ቤቴ ባዳነት የሚሰማኝ። በመወዳቸው ሰዎች እንኳን ተከብቤ ሚስጥር የሆንኩት ለዚህ ነው ማለት አይደለም አልኩሽ። ይብዬ ቆይ እኔን ለምንድን ነው የማታምኚኝ? እሺ አዲስ፣ ለምንድን ነው እንደዚህ የምትከፋብኝ? ዲቃላ ካልሆንኩኝ ለምንድን ነው እሱ እስከ ሞት የሚያደርስ ክደት መፈጸምብኝ? ይብዬ በዚህ ጉዳይ ላይ አውርተን ጨርሰን የለ እንዴ? አባትሽ በሚያሳዩሽ የተለየ ፍቅር የሚፈጥርባት ቅናት ነው እንደዚህ ያደርጋት እንዴ? በዚህ ተማምነን የለ እንዴ? ያን ይሄን ስላልሰማው ነው ስላላወቅኩኝ ነው የተማመን ነው። እሺ አባዬ እንኳን ያን የኔ ሽኝት ጊዜ ሲዘጋጅ ስህን ብሎ ጠርቷል። ለምን ይመስላል እኮ እሳቸው እኮ ታዲያ በጣም የሚወዱሽ የክርስትና እናትሽ ናቸው። ለዛ ነው እኮ ናፍቆት አልገባም። ብዙ ጊዜ እኔ ስላላስተዋልኩ ነው እንጂ ሲናገር ሰምቼዋለሁ። የሆነ ነገር ሳድርቅ እናትሽን ትመስያለሽ፣ እንደ እናትሽ ነው እንደዚህ የምታረጊው ይላል። ይሄን ባህሪ ደግሞ እማዬ ላይ አንድ ቀን እንኳን አይቼው አላውቅም። ዲቃላ ነኝ ማለት ነው በቃ። ኧረ በእግዚአብሔር የማይሆን ስህተት አትሳሳቺ ህይወት እንዴ። ምን ሆነሽ ነው አንቺ? ለምን አትሰሚኝም? ከሁሉም ያናደኝ ደግሞ ያንተ ድርቅና ነው። ቆይ አንተ ምን ማስረጃ አለ? በምን ታውቃለህ? ይብዬ ሙች እንዴ አባዬ ነኝ ሳይኝ በቃ ምንም በማይሆን ነገር አይደለም ድርቅ ያልኩት። ናፍቆት በእኔና በአባቴ እኮ ነው እያማልክ ያለው። የኔ ቆንጆ አሁንም ደግምልሻለሁ። ይኸው ሙች አባቴ ነኝ ሳይኝ የእውነቴን ነው። ምንም አልዋሸሁሽም። ሾላ የማሰልጠኛ ተቋም ፕሮፌሽናል አይቲ ትሬኒንግ በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ተቋም በአሜሪካ መንግስት እውቅና ያለው ፕሮፌሽናል ትሬኒንግ ፕሮቫይደር በሙያው ከ9 ዓመት በላይ እንደተመሰከረለት የዘለቀ ተቋም ሾላ ከ1200 በላይ ወጣቶችን አሰልጥኖ ለሥራ ያበቃ አስተማማኝ ማሰልጠኛ ዘመናዊ የተሟላ የኮምፒውተር ላብ ከ15 ዓመት በላይ ብቃታቸውን ያስመሰከሩ መምህራን በአሜሪካ የተለያዩ ተቋማት ሽልማቶችን ያገኘ ተቋም አገልግሎታችንን በማስፋት በቅርቡ አዲስ አበባ ይጠብቁን። ሾላ ተረጋጋሽ። አልተረጋጋሁም ጭራሽ። አንተ ነገር ግራ ነው የገባኝ። ግራ ገብቶሽ ሳይሆን አውቀሽ እየለገምሽ አይደለ? ስላላመንኩ ነው። እና እኔ ናፍቆት ባንቺና ባባዬ የውሸት እምላለሁ። እንደዛ ነው የምታስቢኝ? እና ታዲያ ምንድን ነው እያልሽ ያለሽው? ካንተ ቃል ይልቅ ግን ያዲን አመኛታለሁ።
በጣም የተሳሳተ አስተሳሰብ ናፍቆት ነገርኩ እኮ እሷ በእንደዚህ አይነት ነገር አይደለም ልትቀልድ ከርቶ ጌትም አውቀታ ልታወራው አትችልም አንቺ የፈለግሽው ነገር ማመን መብታለሽ ግን ይኸውልሽ ምንም ነገር ከማድረግሽ በፊት መጀመሪያ አባትሽን አግኝተሽ ማውራት አለብሽ ያማል እንደሱንም አልጠይቀው ለምን ስጀመር በጠይቀው አንተ ካልከኝ ውጪ የሚነግረኝ ነገር አይኖር እንዴ ቆይ ጤነኛ አይደለሽም ይዊ ከተለሙ አሁን ባለበት ሁኔታ ላይ ጭራሽ ሌላ ስቃይ መጨመር አልፈልግም እና እሳቸው ላይ ሌላ ራስ ምታት አልጨምርም በማለት ያሉንሹ ነኝ ብለሽ በማመን መታመን ነው የምትፈልጊው እንደዛ አላደርግም ግን እውነቱን በራሴ መንገድ አረጋግጣለሁ እንዴ ትቀልጃለሽ እንዴ ይዊ ዋናው ባለ ታሪኩ አባትሽ ይያሉ እሳቸው ማናገር አልፈልግም ይያልሽ እንዴ ነው በራስሽ መንገድ የምታጣሪው ሆስፒታል ሄዳለሁ አው ሆስፒታል ነው የተወለድኩት ሁሉም መረጃ እዛ ነው ያለው ስለዚህ ሆስፒታል ሄጄ አረጋግጣለሁ ይሻላል እንደሱ በዛውም ያንተን ታማኝነት አረጋግጣለሁ ምን ነው ችግር አለ እንዴ አዎ አለ ችግር እየፈጠርሽና ስራዬን እያደናቀፍሽብኝ ነው አውቃለሁ የግድ ብቻዬን መሄድ ስለነበረብኝ ነው ይሄን የመወሰኑ ስልጣን የኔ እንጂ ያንቺ አይደለም ይኸውልህ ምንም አይነት ማስተባበያ እንድትሰጪኝ አልፈልግም ጠላቶችሽ ብዙ ናቸው ጊዜው ደግሞ ደስ አይልም ያንቺን ደህንነት መጠበቅ ስራዬ ብቻ ሳይሆን ከባለቤትሽ የተረከብኩት ኃላፊነቴም ጭምር እና ባለፈው ባደረግነው ነገር የደነገጠው አቡሽ ጋር አንተን ወይም ደግሞ ሌላ ጃቢ ጄጄ እንደገና ላስደንግጠው ከኔ ተለይተሽ አቡሽ ጋር ነው ሄድሽው ማለት ነው አዎ በነገርሽ ስለማትለኝ ብቻዬን ሄድኩ ጥሩ በደንብ አድርገሽ ስሚ ከዛሬ ጀምሮ የትም ይሁን የት እኔ ሳላውቅ መሄድ የለብሽም ቀለል አድርገው እንጂ ዳዊት ለምንድን ነው ማቀለው ደም በደንብ አካብደዋለሁ ይሄ ቀን እስኪያልፍ ድረስ ሳያጠፉን እንደማይጠፉ ካወቅን በደንብ መጠንቀቅ ይኖርብናል ስለዚህ ከዛሬ ጀምሮ የምልሽን ሰምተሽ ተግባራዊ ማድረግ አለም ደግሞ ስምምነታችንን ሽረን መለያየት ይኖርብናል እሺ ምኑን ነው እሺ ያልሽው አዎ የተናገርከው ካንተ ጋር ሳልነጋገር የትም ቦታ አልሄድም ጥሩ አመሰግናለሁ እና አቡሽ ያልሽውን ሰምቶ ተስማማ ወይስ አቅማማ ማቅማማት እንኳን አላቅማማ ገንዘቡን በስሙ ማስገባቱንም ሆነ ጋብቻውን የተቀበለው ይመስለኛል ነው ወይስ ተስማምቷል አፋውቶ ባይነግረኝም ገንዘቡን በአካውንቱ እንደማስገባለት ስነግረው ልቡ ባፎታ ቀጥልት ነበር ለምን አይስማማ ፓንት መቀየሪያ ስሙን የሌለው ሰው ሚሊዮን ብሮች በአንድ ጊዜ ስታሳፍሽው ምን ያድርግ አስቤበት ደውልሻለሁ ብሏል እንደተስማማ ደግሞ እርግጠኛ ነኝ
እንደዛ ከሆነ ጥሩ ነው። እንዴት? እንደዚሁ ጋብቻው እኮ የውሸት መሆኑን ነገርኩት። ምን? አዎ እንደዚሁ እንዲያገባኝ ብቻ ነው የጠየኩት።